ሰላም ሰላም ዩቲዩብ እንዴት ናችሁ? ሰላም ነው ሰዎች እንዴት ናችሁ? አለን እግዚአብሔር ይመስገን። ስራ አሪፍ ነው፣ ሁሉ ሰላም አለን። ዴይ ፎርን ጨርሰናል። በዚህ ቪዲዮ የምናየው ያለፈው ቪዲዮ ዴይ ፎርን ለቅላችኋለሁ። በዚህ ዴይ ስሪ እና የዴይ ፎርን ምን እንደተማረን እዛ ላይ የተማርናቸውን ነገሮች ነው የምናየው። ዴይ ፎር ላይ ነገር የተማርነው ብዙ ነገር ነው። ከብዳል ብሮ ግን ፑሽን እናም ዛሬ የምናየው በዴይ ስሪ ላይ እና በዴይ ፎር ላይ የተማርናቸውን ነገሮች አብረን እናጠናለን እናነባለን ማለት ነው። ለቻናላችሁ አዲስ ከሆናችሁ ያለፉትን ቪዲዮዎች የተለቀቅናቸውን ቪዲዮዎች አይታችሁ እንድትመጡ በዛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰባችን በአክብሮት እንጠይቃለን። if you don't ask me mind your business ከዴይ ስሪ እንጀምር። ዴይ ስሪ ላይ የተማርነው ስለ ኒው ካይንድስ ኦፍ ሲላብልስ ነው። ስለ ኒው ካይንድስ ኦፍ ሲላብልስ ላይ ነው የተማርነው። እዚህ ላይ የተማርነው የመጀመሪያው ቫውሏ ኡ የምትመስለች ስትሮኳን አስገባላችኋለሁ ከላይ ከትሮም ቶፕ ቱባረ ማለት ከዛ አንድ መስመር ከታች አለት ማለት ነው። እና ቨርቲካል ላይ እንደተማርነው ልክ ሆሪዞንታል ቫውል ላይም የራሱ የሆነ ምን አለው የራሱ የሆነ ያጻጻፍ ስትሮክ አለው። ብሎክ ስትሮክ ነው የሚባለው እንደዛ ነገር። እናም ሆሪዞንታል ቫውል ላይ ስንጽፍ ደግሞ ሁለት አንድ ቫውል አንድ ኮንሶናንት ከሆነ ኮንሶናንቱን ኦን ዘ ቶፕ እንጽፋለን። ከዛ ቫውል ደግሞ ኦን ዘ ቦረም እንጽፋለን ማለት ኦን ዘ ባረም ኦን ዘ ቦረም እንጽፋለን ማለት ነው። ሌላው ኮንሶናንት ጋር ስናደርጋት የሆነች ኮንሶናንት አለች። እሷንም አስገባላችኋለሁ። ምንድነው ኮንሶናንቷ በራሷ መጀመሪያ ላይ ምን የላትም ሳውንድ የላትም። አዘይንት ደግሞ ኤንጂ ሳውንድ ምናምን አላት ነገር ነው የሚለው እና እሷ ልክ ከቫውሎቹ ጋር ስትሆን ሲለብልሱ የሚይዘው ድምፅ የማንን ነው? የቫውሉን ድምፅ ነው የሚይዘው ነው ሀሳቡ። የቫውሉን ድምፅ ይይዛል ነው የሚለው። ከዚህ በፊት የተማርናት አንድ ቨርቲካል ቫውል አለች ምናምን ከእሷ ጋር ከዛ ስትሮኳ ልክ እንደ ክሎክዋይዝ ነው እናደርጋታለን። ከዛ አንድ ላይ ስናደርገው ምን ይመስላል? ይሆናል። ከዛ አሁን ዛሬ ደግሞ ካይናት ከኡ ጋር ስናደርገው ደግሞ የቫውሉን ድምፅ ይላል ማለት ነው። ስለዚህ ምንድነው ድምፁ? ጎበዝ ኡ ትሆናለች ማለት ነው። ፌሚ ከዛ ሌላኛው ደግሞ አሁን ከዚህ በፊት ያየነው አንድ ሆሪዞንታል እና አንድ ቫውል ብቻ ሲሆን ነበር ኮንሶናንት የእንትን ብሎኩን ያየነው ማለት ነው። እንዴት ነው አጻጻፉን ሲለብልሱ ማለት ነው። አሁን ደግሞ ሁለት ኮንሶናንት እና አንድ ቫውል ሲሆን ሁለት ኮንሶናንት እና አንድ ሆሪዞንታል ቫውል እና ቨርቲካል ቫውል ሲሆን እናያለን ማለት ነው። ሁለት ኮንሶናንት እና አንድ ቨርቲካል ቫውል ሲሆን ምንድነው የምናደርገው? የመጀመሪያውን ኮንሶናንት እና ዋናውን ቫውል ፌስ ቱ ፌስ እናደርጋቸዋለን ስንጽፍ ማለት ፌስ ቱ ፌስ እንጽፍና ከዛ ቀጣዩ ያለው ከዛ አንደኛውን ኮንሶናንት ደግሞ ከስር ነው የምንጽፋት ማለት ነው። ገብቷችኋል? ከስር እንጽፋታለን ማለት ነው። ለምሳሌ አሁን መጀመሪያ ቀን የተማርናት ምስሉን አስገባላችኋለሁ። እሷ አለች ከዛ ካጠገቡ ሳውንድ አለች። ከዛ ከስር ደግሞ ያቺ የኤን ሳውንድ ነገር ያላትን ሲሆን ከዛ አንድ ላይ ምሳሌ ካን ልክ ሁለት ኮንሶናንት አንድ ቫውል ምናምን ሲሆን ልክ ሳውንዱን ሲጨርስ ከስር ባለው ኮንሶናንት ነው ሳውንዱ የሚጨርስ ማለት ያ ሲለብልሱ። ከዛ ሁለተኛው ደግሞ ኮንሶናንት ዊዝ ሆሪዞንታል ቫውል ነው ያየነው። ኮንሶናንት ዊዝ ሆሪዞንታል ቫውል ነው ያየነው። እዚህ ጋር ደግሞ አንድ ኮንሶናንት እና አንድ ቫውል ሲኖር ምንድን ነበር ያለው? ኮንሶናንቱን አዘ ቶፕ ቫውሉን ደግሞ አዘ ቦረም ነበር የምንጽፈው። ከዛ አሁን ምን ይሆናል? ሌላ አንድ ምን ጨምራለን? ኮንሶናንት አይደል የጨመርነው? እዛው ኮንሶናንት ቫውል ኮንሶናንት ይሆናል ማለት ነው ስንጽፈው። ከዛ ኮንሶናንት ይኸው እዛ ጋር ምስሉ ላይ እንደምታዩት ኮንሶናንት አለ፣ ቫውሉ አለች መሃል ላይ፣ ከዛ ሌላ ኮንሶናንት አለ። ስለዚህ ሲነበብ ምን ያደርጓል? ኩል ኩል ኩል። ስለዚህ እስቲ አሁን የተማርናቸውን ነገሮች እስቲ ከዚህ በፊት በተማርናቸው ኮንሶናንቶች አንድ ላይ አድርገን እናያለን ማለት ነው። እስቲ ወደ 1 2 3 4 5 6 7 8 9 ናቸው። እነሱን እናያለን ማለት ነው። ከመጀመሪያውን ጀምር። ካን ናን ቶል ላን ሞም ፓፕ ሳን ሾን ሃፕ
I gave up, bro. It's hard. I thought it's easy for Ethiopian to learn Korean language, but nowadays it's hard as fuck, bro. I don't know, bro. የጥሞና ጊዜ ብሮ። እስቲ one more time. Don't give up ይላል ፈረንጅ። ካን ናን ቶል ላን ሞም ፓፕ son chom hop. Maybe is there anybody here who watching this video Korean? Bro, helping me, bro. Help us, bro. ቅድም ያየናት ደግሞ አለች መጀመሪያ ላይ ሳውንድ የሌላት ኮንሶናንት አዘንድ ግን የኤንጂ እንደ ሶንግ ሶንግ አለ አይደል? ሶንግ ሲንግ ሶንግ ፕላስ አይደለም ሶንግ። ልክ አሁን ሲጨርስ ሶንግ ነው። ልክ ይሄም ኮንሶናንት ቅድም ያየናታች ክቧ የክሎክዋይዝ አጻጻፍ ክሎክዋይዝ ነች እንዴ? እና አይደለች መሰለኝ አንቲ ክሎክዋይዝ ነች። ስትሮኳን አንቲ ክሎክ እንደዚህ ነው። አንቲ ክሎክ ነች። እሷን ልክ ኤንጂ ሳውንድ ልክ መጀመሪያ ላይ ምን ይታለ ሳውንድ ይላትም ሳውንድ ከዛ የምጨርሰው በኤንጂ ይሆናል ማለት ነው። አሁን ከሷ ጋር ግን ልክ እንዳሁኑ ሁለተኛ ኮንሶናንት እሷን አድርገን ደግሞ እናያለን ማለት ነው። የመጀመሪያው እንትኑን አስገባላችኋለሁ ስፔሊንጎቹን ካንግ ናንግ ቶንግ ሎንግ ሞንግ ፖንግ ሶንግ ኦንግ ቹንግ ሆሮን ብሮ ሆሮን ብሮ ሃንግ ሁንግ one more time ካንግ ዶንት ላፍ አት ሚ ብሮ አትሳቁ እየተማርን አትሳቁ አንሳቅ ሙድ እያያዛችሁ ነው ኦኬ ካንግ ናንግ ቶንግ ሎንግ ሞንግ ፓንግ ሳንግ አንግ ቾንግ ሆንግ ምንድን ነው ዛሬው ካሜራው እንትን አለ እንዴ? ከዛ በዴይ ፎር ደግሞ ያየነው ምንድነው ሞር ቫውልስ ነው። እዚህ ብዙ አይነት ቫውል ያየነው ከዚህ በፊት ያየናቸው በዴይ ፎር ደግሞ ያየነው ሞር ቫውልስ ነው። ከዚህ በፊት ሁለት ቫውሎች ነበር ያየነው። በዚህ ደግሞ ብዙ አይነት ዴይ ፎር ላይ በጣም ብዙ ሌሰን የተማርነው እዚህ ጋር ዋናው ቪዲዮ ራሱ ለቀቀሉት በፓርት 1 እና ፓርት 1 ራሱ ወደ 30 ደቂቃ ምናምን ነገር ነው። አይ ሆፕ ዩ ዋች ቪዲዮ ዋቺንግ። እንቀጥል ወደ ሌሰናችን ወደ ዴይ ፎር የተማርነው። ዴይ ፎር ላይ የተማርነው የመጀመሪያው ቫውል ምንድነው? ኦ የሚመስለው ስትሮኩ አንድ ላይ እንደዚህ ያለ ከዛ ቨርቲካል የሆነ ላይ ደግሞ እንደዚህ ያለ ኦ ከዛ ኤምፒቲ ሳውንድ ኮንስታንቷ ጋር ስናደርጋት ነው ያለ ራሱ የቫውሉን ሳውንድ ይዛላ ነው ያለው ኦ ከዛ ሁለተኛው እዚህ ጋር ኦ ነው ያለው እዛ ቪዲዮ ላይ የተማርነው ላይ እኔም ግራ ገብቶኛል። ባለፈው ኦ አለ ወደ ላይ አድርጎት ስትሮኩን፣ አሁን ደግሞ ወርታች አድርጎት ስትሮኩን አስገባላችኋለሁ ኦ አለ። ግን is there anybody here knows about this? let me know correct us bro ኦ ይሆናል ማለት ከዛች ሲሌብልሱ ከዛ ኤምፒቲ ሳውንድ ጋር ስናደርገው ኦ ይሆናል። ከዛ አዲስ ደግሞ የተማርናት ሌላኛው ደግሞ ሆሪዞንታል ላይ ነው። ጀስት አንድ ስቶክ ላይ እቺ እሱ ራሱ የሆነ ሰው ሆዳችሁን ሲመጣችሁ ልክ እንደዚህ እንደዛ አይነት ሳውንድ
ታመጣለች ማለት ነው። ከዛ ከኢምፕቲ ሳውንዱ ጋር ስናደርጋት ራሱን የቫውል ድምፅ ይዛል። ከዛ ሌላኛው ደግሞ አንድ መስመር ልክ እንዳሁኑ የአሁኑ ሆሪዞንታል አይደል ያየነው፣ የአሁኑ ደግሞ ልክ እንደዚህ ቨርቲካል ላይ ጀስት ቨርቲካል ላይ እሷ ደግሞ ሳውንዷ ኢ ኢ ኢ ሆናለች ማለት ነው ስናያት። ከዛ እነዚህን ደግሞ ከዚህ በፊት ከተማርናቸው ኮንሶናንት ጋር ስናደርገው የሚሰጠን ድምፅ አለ። እሱንም አስገባላችኋለሁ ከላይ ላይ። እሱን ያየን አብረን እንላለን። ኮ ኑ ተ ሊ መም ፑን ሺል ኦ ቾን ህ one more time my nigga. Sorry bro. Ko nu te li mum pun fil o ቾን ህ። ከዛ ሌላኛው ያየናት እዚህ ጋር ቫውሏ ደግሞ ምንድነች? ኤ ሳውንዷ ስትሮኳን አንድ ላይ ነው ወደዚህ ያለ። ከዛ ሌላ አንድ ቨርቲካል ወደታች፣ ሌላ አንድ ቨርቲካል ወደታች ማለት ነው። ሶስት እንትኖች አሏት። ሳውንዷ ምን ይመስላል? ከኢምፒቲ ኮንሶናንት ሳውንዱ ጋር ስናደርጋት ኤ ዘ ኢዚ ዋን ኤ ኤ ዋት the word remix። ከዛ ሌላኛው ደግሞ ተመሳሳይ የተለያዩ ስንጽፋቸው የተለያዩ ግን ሳውንዷ ከአሁኗ ጋር የሚመሳሰል ከአናቱ ጋር ከእሷ ጋር የሚመሳሰል አንድ ሌላ ቫውል አለች። አጻጻፏ እንትን ነው በቃ ኤች አለ ካፒታል ኤች፣ ወይ ደግሞ በአማርኛው ዘ ስንጽፍ ልክ እንደሱ ያለ ነው የምትመስለው። ከኢምፒቲ ሳውንድ ጋር ስናደርጋት ኤ ትሆናለች ማለት ነው። ሌላው ደግሞ ያየነው አናዘር ቫውል አንድ ቨርቲካል ላይን አለ። ከዛ በዚህ በቀኝ በኩል ሁለት እንትኖች አሉ፣ መስመር ላይኖች አሉ። ከዛ እሷ ምንድነው ያ የሚል ሳውንድ ያወጣሉ ነው። ከዛ በተቃራኒው ደግሞ በዛኛው በኩል ስናደርጋቸው፣ አሁን በዚህ በኩል አይደል ያደረግናቸው፣ በተቃራኒው በዛ በኩል ደግሞ ስናደርጋቸው የሚሰጡን ድምጽ ይሆናል ዮ ዮ ዮ ዮ ዮ ትላለህ። ከዛ ሌላኛው ደግሞ ስትሮክ ያየናት፣ ሌላኛው ደግሞ ቫውል ማለት ይቅርታ፣ ሌላኛው ደግሞ ቫውል ያየናት ሆሪዞንታል ቨርቲካል ላይ እንደዚህ አንድ ሁለት አላት። ከዛ ከስር ደግሞ አንድ አላት። እሷ ደግሞ ኡ ነገር ሆና ግን የሳውንድ የዋይ ነው የቤተሰቦች በእኛ በአማርኛው የቤተሰቦች ሳውንድ አላት። ዮ ሳይሆን ዩ። ከዛ መጨረሻ ላይ ደግሞ ያየናት በአማርኛው በቃ በእንግሊዝኛው ማለት ዩ ምን ላታለች ልክ እንደሱ አይነት ነች። ሆሪዞንታል ላይን አለ። ከዛ ዩ ያላት ወደ ላይ አይደለ እንትኑ ኤች ደግሞ ያስገባ ወጣች ማለት ነው። ከኢምፕሊት ሳውንድ ጋር ስናደርጋት ማለት ዩ እና ከዚህ ቤት ከተማርናቸው ኮንሶናንት ጋር አሁን እንደዚህ ኤ ያ ዮ ዩ እነዚህን አንድ ላይ ስናደርጋቸው እስቲ እንያቸው። ኬ ኛ ዮ ዲዮ ሊዮ ሚው ፔ ሴ ዮ ቹ ሂው ኬ ያ ዮ ሊዮ ሚው ፔ ሴ ዮ ቹ ሂው አስተማሪው ካለ በአስተማሪ በአካል ራሱ ብናገኘው አንማረው። ምንድን ነው እንደዚህ የሚያከብዱት ብሮ? በጣም ብዙ ነው ብሮ። እዚህ ቀጣዩ ፓርት 2 ላይ አይታችሁ ከሆነ ደስ የሚልሽ የምትማራለች የሆነ በቃ የሆነ የኤዥያን ፊል የተሰማችሁ የኤዥያን የሚያስብል በቃ ኤዥያን እንደሆንኩ የተሰማኝ ያክል ነው የተሰማኝ ሳይሆን የተሰማኝ። ፓርት 2 ላይ ደግሞ በዛው በዴይ ፎር ፓርት 2 ላይ ደግሞ ያየናት አናዘር ቫውል ስትሮኳ እንደዚህ አንድ ሁለት አለ። ከዛ ሁለት ቨርቲካል ላይ ደግሞ ስለሆነ ከኢምፕቲ ሳውንዱ ጋር ስናደርጋት ምን ትመስላለች? ስትሮኳን አስገባላችኋለሁ።
የ ትመስላለች። ከዛ ራሷን ደግሞ ተመሳሳይ ከሆነ ደግሞ ራሷን ደግሞ ምን አለች? ከዚህ በፊት እዚህ ፓርት ላይ ሌላ ያየነው ነገር ምንድን ነው? ሌላ ያየነው ነገር ምንድን ነው? የተለያዩ ኮንሶናንቶች ማነው ቫውሎች ግን ሲጻፉ የተለያዩ ግን ሳውንዳቸው ተመሳሳይ የሆኑ ቫውሎች እንዳሉ አይተናል። ስንጽፋቸው የተለያየ ሳውንድ ደግሞ ስናወጣ ምን የሆነ ተመሳሳይ የሆነ አሁን እዚህ ጋር ያየናት እንደዚህ ያለ ከዛ እንደዚህ ያለ አይታችሁት ከሆነ ስትሮኩን እዛ ፎቶ ላይ ማለት ነው ፒክቸሩ ላይ ያያችሁት ከሆነ ከዛ ሌላው ደግሞ የምትመስል ግን ከመሃል ሁለት በመሃላቸው ሌላ ሁለት ላይን አለ ቨርቲካል አለ እንደዚህ ከዛ ሁለት ደግሞ እንደዚህ አለ ከዛ እሱ አንድ ላይ ሲሆን ምንድነው ያው ተመሳሳይ ይሆናል ከሚሳኑ ጋር ትጣናለች ማለት ነው። እና ከአንድ ኮንሶናንት ከዚህ ከተማርናት ጋር ስናረጋት ትሆናለች። ከዛ ከዚህ ቤት ከተማርናት የሆነች ሀ ካልናት ድምጽ ጋር ነበረች። አሁን ከየ ጋር ቫውል ጋር ስትሆን የሆነ የእንስሳ ድምጽ መውጣ ነው የሚመስለው እና ምንድን ነው? ከዛ ከዚህ ደግሞ የተማርናት እንትን አለች ቫውል አለ አይደለ? እንደዚች እቺ ከአ ጋር ሳ እና እቺ ኮንሶናንት ከኢ ከሆኑ ጋር ቫውሎች ጋር ስትገናኝ ድምጿ ይቀየራል። የሚያወጡት ድምጽ ወደ ኤስኤች ወደ ሽ ይቀየራል ነው ያለን አስተማሪያችን። ሌላው ጎቢሊ ኧረ ምን እሺ ነው ጎቢሊ ኡሩመምሊሊ ነነነኒ እና እሷን ደግሞ አሁን ደግሞ እናያለን ማለት ነው። ሶ ሱ ስ ይሄ ነው ቃል ቀእያ ነው እናት ሶ ሴ ኮሪያን መጣ። አንደኛው ኮሪያን በዚህ በኩል መጣ። እኛ ኢትዮጵያ ሆነን ትራንስሌት ምናምን የሚያደርገን ነው። I can speak Korean language. Feel me? ከዛ show me ሴ what does that mean ይላል። ከዛ ሌላኛው ደግሞ ሺ ሻ ሾ ሹ ሹ ሼ እስቲ one more time ሺ ሻ ሾ ሹ ሼ ሺ ሻ ሾ ሹ ሼ I gave up bro። በዴይ 3 እና በዴይ 4 የተማርናቸው እነዚህን ይመስላሉ። በቀጣይ በዴይ 5 ቪዲዮ እንገናኛለን። thank you for this watching. Thank you for watching. God is good. God is great.